ሩፋኤል 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 ፈታዬ ማኅፀን ፈታዬ ማኅፀን ፈታዬ ማኅፀን ሩፋኤል ፈታዬ ማኅፀን ፈታዬ ማኅፀን ሩፋኤል በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ምድሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ምድሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ኢሳያስ አየ እጅግ አፈረ የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ምድሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ያልተቀደሰ ለዚያ ነደደው እንዴት ይችላል ሊያመሰግነው በፍቅር ፍቅር ነህና ልግባ መቅደስ አቅርብ ምስጋና እጆችን በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ምድሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ዙፋን ቃኘ ትምክህቴ ሆይ ስትመሰገን በሰማይ ላይ ሲያመሰግን ያልተደሰተ ባይተዋራሉ ማኑታ ካንተ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ምድሩን ላጠረው ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ቅኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት ልዘምርልህ ባይገባኝም ዝም የሚል ልሳን አልሰጠኸኝም በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ምድሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ምድሩን ላጠረው ዘምሩ ለእግዚአብሔር ለጌታ
ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር አንቺ ነሽ ተስፋው ላችሁ። አዎ ቃሉን ብቻ ስሙ። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ንቁ። ይህንን ኃይለ ቃል ጌታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ልዩ የእምነት ተከታዮች ልዩ ልዩ እምነት የሚከተሉ አብያተ ክርስቲያናት ሁሉ በአንድነት የሚስማሙበት የመጨረሻው ዘመን የትንቢት ንግግር ነው። የምን ንግግር ነው አልኳችሁ? የትንቢት ንግግር። ይህንን ኃይለ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ቤተ መቅደስ መፍረስ እንዲሁ በዓለም ፍጻሜ የሚመጡ ምልክቶችን ለደቀ መዛሙርቱ በደብረ ዘይት ተራራ ላይ ለደቀ መዛሙርቱ የተናገረው ኃይለ ቃል ነው። ስለዚህ የዚህ ትምህርት ዋናው መልእክት ክርስቲያኖች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምጽአት ሁልጊዜ ዝግጁ ሆነው እንዲቀመጡ ተዘጋጅተው እንዲኖሩ የተነገረ የትምህርት ክፍል ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ጀምራችሁ ስትመለከቱ ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። ማንም ቢሆን ልጅም ቢሆን የሰማይ መላእክት ተዘጋጅተን ካልኖርን ከተዘጋጅተን ካልተቀመጥን ራሳችንን ካላዘጋጀን ከእግዚአብሔር አብ በቀር ያችን ቀን የሚያውቅ የለም። ያንን ቀን የሚያውቅ የለም። ስለዚህ የኖህ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ይሆናል። ምስጢሩ ሰፋ ያለ ነው። በኖህ ዘመን የነበረው ምን አይነት እንደሆነ በኖህ ዘመን የነበሩ ሕዝቦች ይበሉ ነበረ፣ ይጠጡ ነበረ፣ ያገቡ ነበረ፣ ይጋቡ ነበረ። ነገር ግን ማየ አይህና ማየ ድምሳሴ መጥቶ ሲያጠፋቸው ያችን ቀን አላወቁም። ያችን ቀን አያውቁም ነበረ። ስለዚህ ጌታችሁ በየትኛው ሰዓት እንደሚመጣ የሚያውቅ ስለሌለ ንቁ፣ አስተውሉ ነው የተባለው። ንቁ ማለት ምንድን ነው? ከመኝታ መነሳት ነው። መንቃት ማለት ራስን ማዘጋጀት ነው። የረከሰውን ነገር መተው ነው። ለንስሐ መዘጋጀት ነው። መንቃት ማለት ይሄ ነው። በንጽህና በቅድስና ራስን አዘጋጅቶ የጌታን መምጣት መጠባበቅ ነው። ስለዚህ ይህ የሚያመለክተው መንቃት ማለት በስንፍና ሕይወት ውስጥ አለመሆንን ያመለክታል። በስንፍና ሕይወት የሚኖሩ ሰዎች
የሰውን የሚመለከቱ ናቸው። በስንፍና ሕይወት የሚኖሩ ሰዎች መስራት የማይችሉ ናቸው። መስራት እየቻሉ ግን መስራት የማይችሉ እነዚህ በስንፍና ሕይወት የሚኖሩ ናቸው። ታዲያ ንቁ ሲለን መንፈሳዊ ሕይወትን ነው የሚያሳየን። ምን ነው የሚያሳየን? ይመናል መንፈሳዊ ሕይወትን፣ መንፈሳዊ ንቃትን፣ መንፈሳዊ ብርታትን ያሳየናል። መንፈሳዊ ንቃት በተሞላበት ሁኔታ የጌታን መምጣት መጠባበቅ ያስፈልጋል። የጌታን መምጣት ጌታ ይመጣል። ይህን ዓለም ለማዳን ከሰማየ ሰማያት ወርዷል፣ ከድንግል ማርያም ተወልዷል። በኪደተ እግሩ ዓለምን ቀድሷል፣ ዓለምን ባርኳል። የጠፋውን ዓለም አድኗል። የጠፋውን ሕዝብ ከራሱ ጋር አስታርቋል። በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ወደ ቀደመ ክብራችን መልሶናል። ስለዚህ የጌታን መምጣት መጠባበቅ ያስፈልጋል። ሰዓቱን አታውቁምና የሰው ልጅ የጌታን መምጣት ቀንና ሰዓት ማንም ማወቅ እንደማይችል፣ ማንም መተንበይ እንደማይችል፣ ማንም መገመት እንደማይችል ልናውቅና ልንረዳ ይገባል። ዛሬ ሜትሮሎጂ የሚገምቱ ምን አይነት ግምት ነው የሚገምቱት? ዓለም እንዴት እየሆነች ነው? የጌታን መምጣት የትኛውም አካል፣ የትኛውም ፈላስፋ፣ የትኛውም አዋቂ፣ የትኛውም ታዋቂ ገምቶ ሊነግረን አይችልም። ስለዚህ የሰው ልጅ ሰብአዊ ፍጡር ሙሉ የእግዚአብሔርን መምጣት የመገመት ሆነ የመተንበይ ስልጣን የለውም። ለዛ ነው ንቁ፣ ጌታችሁ በየትኛው ሰዓት እንደሚመጣ አታውቁምና። ታዲያ ይሄ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቲያኖች አስተምህሮ እንደሚያስረዳን እንደሚነግረን የጌታ ምጽአት ዳግመኛ እኛ ባልጠበቅነው ሁኔታ እንደሚመጣ። በኖህ ዘመን የነበሩ ሰዎች ሲበሉ ሲጠጡ ኃጢአታቸው፣ ክፋታቸው፣ ተንኮላቸው ያንን ማየ ድምሳሴ እንዲያመጣ ሁሉ እኛም ደግሞ ተዘጋጅተን ልንኖር ይገባል። ነቅተን ልንጠብቅ ይገባል። ምጽአት ድንገተኛ አመጣጥ ነው የሚመጣ። የእግዚአብሔር ምጽአት በድንገተኛ አመጣጥ ይመጣል። እኛ በጠበቅነው ሰዓት አይደለም። እንኳን የእግዚአብሔር ምጽአት መከራ ሲመጣ እኛን አማክሮ አይደለም ይመጣ ነው እንዴ? አይደለም። ለንስሐ መዘጋጀት ያስፈልጋል። ይመናል። እስኪ እድር ያላችሁ እጃችሁን አንሱ። እድር ያላችሁ፣ እድር የገባችሁ ሰዎች እድር የላችሁ? የላችሁ? እድር ያላችሁ እጅ አይታየኝም። እድር የገባችሁ ሰዎች፣ እድር ያላችሁ ሰዎች፣ እድር እኮ መረዳጃ ነው አይደል እንዴ? እድር ነው እኮ ለመረዳጃ ወርዱ። ግድ የለም ተውት። ሁላችንም በየቤታችን እድር አለን፣ በየጎረቤታችን እድር አለን። እድር ምንድነው? መረዳጃ ነው። ግን ስሞት የሚቀብረኝ ሰው አጣለው ብለን እድር እንገባለን። እድር ሳይሆን መግባት ያለብን ንስሐ ነው መግባት ያለብን። ይመናል። ስንሞትማ ቀባሪ ያናጣል። ለአካባቢ ብክለት ሆኖ ማንኛውም ሰው ይቀብረናል። ለምን? ከሞትን ከለራችን ስለሚቀይር፣ ከሞትን አካባቢ ስለምንበክል፣
እንኳን ሰው እንስሳም ሲሞቱ ይቀበራሉ። ቀባሪ ያላቸው ለምን? አካባቢውን ስለሚበክሉ። እድር አትግቡ እያልኳችሁ አይደለም፣ ግን እንሞታለን ብላችሁ ቀባሪ እናጣለን ብላችሁ እድር ከመግባት ይልቅ ንስሐ ግቡ ነው የትምህርታችን ክፍል። ወንጌል የሚለን ይህንን ነው። ወንጌል የሚያዘን ይህንን ነው። በአንድ ሾላ ፍሬ ውስጥ ያለች ትብ ሌላ ዓለም ያለ አይመስላትም። እኛ እንደዛ ነን ዛሬ የሚመናል። ዓለም ላይ እየሆነ ያለው ይሄ ነው። ዓለም ላይ እየተከናወነ ያለው ይሄ ነው። ዓለም ከመብልና ከመጠጥ ብቻ በቀር ሌላ ሕይወት ያለ አልመሰለውም። ሌላ ሕይወት አለ፣ ሌላ ሕይወት አለ። ያን መጠበቅ ያስፈልጋል። ስለዚህ በስነ መለኮት አስተምሮ ነቅቶ መጠበቅ ማለት ምን ማለት ነው? ነቅቶ መጠበቅ፣ ነቅቶ መቀመጥ፣ በጽድቅና በቅድስና መኖር፣ ለጌታ መምጣት መዘጋጀት ያስፈልጋል። ለጌታ መምጣት እኛ እኮ የእግዚአብሔር ቤተ መቅደሶቹ ነን፣ ማደሪያዎቹ ነን። ጌታ ሲመጣ ነቅተን ለመጠበቅ ነቅተን መጠበቅ ያስፈልጋል። ስለዚህ የክርስቲያኖች ተስፋ በጌታ ዳግም ምጽአት እንድናተኩር፣ ትኩረት እንድንሰጥ፣ ንስሐ እንድንገባ፣ ዘልዛላ ሆነን እንዳንኖር፣ ሕይወታችን ሙሉ ወዲያና ወዲህ ስንንዘላዘል፣ ሕይወታችን ሙሉ ስንወጣ ስንወርድ እግዚአብሔር ያልፈቀደው ነገር ላይሆን፣ ስለዚህ ተግተን ልንጠብቅ ይገባል። ንቁ ጠብቁ ስንባል ስራ ፈተን መጠበቅ አይደለም ይመናል። ስራ መፍታት አይደለም። ስራችን እንዳንሰራ የሚከለክለን አካል የለም። ስራ መስራት ያስፈልጋል። ግን ለሕይወተ ሥጋ የሚያስፈልገንን ስራ ስንሰራ ለሕይወተ ነፍስ የሚያስፈልገውን ስራ ሰርቶ መገኘት ደግሞ ያስፈልጋል። በየዕለቱ የምንሰራቸው ስራዎች እግዚአብሔርን የሚያስደስቱ፣ በየህይወቱ የምንሰራቸው ህይወቶች፣ የምንኖርባቸው ህይወቶች ጌታ ዛሬ ቢመጣ የምንኮራባቸው፣ ወደ ጌታ ፊት ለመቅረብ ራስን ማዘጋጀት ሊኖርብን ይገባል እንጂ ጌታ ሲመጣ ወደ ኋላ መራቅ፣ ወደ ኋላ ራስን ማዘግየት፣ ጌታ ሲመጣ ጥቁር መልበስ፣ ጌታ ሲመጣ እናንተ ርጉማን መባል፣ ከእንዲህ አይነት ፈተና እግዚአብሔር ሁላችንም ይጠብቀን ይመናል። እኛን የሚጠብቀን ይሄ ነው። እኛን የሚጠብቀን ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣል። ነቢያት ተናግረዋል። ይወርዳል ይወለዳል ብለዋል። ጌታ ዳግም ዓለምን ለማሳለፍ ይመጣል። መልካም ለሰሩ ዋጋ፣ ክፉ ለሰሩ ፍዳ ሊሰጥ ይመጣል። አዎ ሃይማኖትን ይዘው ንጽህናን ጠብቀው ሃይማኖትን ከምግባር ጋር አስተባብረው የያዙ ወደ ገነት ይሄዳሉ። ሃይማኖትን ምግባርን ያልያዙ ደግሞ መጓዣ ቦታ አላቸው። ወደ ሲኦል ወደ ገሃነመ እሳት ይጓዛሉ። በዚህ ዓለም ነዳያን ይኖራሉ። እና ላዛርን የመሰሉ እነ ሐዋርያት ወደ ገነት ይሄዳሉ። እነ ይሁዳን የመሰሉ እና ይሁድን የመሰሉ ወደ ሲኦል ይጓዛሉ። በዚህ ዓለም ባለጠጎች ይኖራሉ። እነ ኢዮብን የመሰሉ እና አብርሃምን የመሰሉ ወደ ገነት ይሄዳሉ፣ ወደ ገነት ይጓዛሉ፣ በእግዚአብሔር እቅፍ ይቀመጣሉ። በዚህ ዓለም ባለጠጎች ይኖራሉ። እነ ነዌን የመሰሉ እነ ኪራምን የመሰሉ ወደ ገሃነመ እሳት ይጓዛሉ። ከየትኛው ወገኖች ነን እኛ? ራሳችን ብንመዝነው ከየትኛው ወገን ነን? እኛ ማንንም ማንሞት በየቀኑ እልፍ ሕዝብ ሲሞት
በየቀኑ እኛ ያለነው ጻድቃን የሞቱት ኃጢአተኛ መስለው የሚታዩን ከሆነ ተሳስተናል ምእመናን። ስለዚህ በጸሎትና በቃለ እግዚአብሔር በመጽናት መንፈሳዊ ንቃትነታችንን መጨመር አለብን። መንፈሳዊ ንቃታችንን ማጎልበት አለብን። መንፈሳዊ ንቃታችን ለንስሐ ማዘጋጀት አለብን። ለንስሐ መሮጥ አለብን። ዛሬ ነው መሮጫው። ለንስሐ መዘጋጀት ዛሬ ነው። ስለዚህ ለኃጢአትና ለክፉ ምኞት ብቻ ራሳችንን ሰጥተን የምንኖር ከሆነ ሞት ይቀድመናል። ሞት ላያችን ላይ ነው ተጭኖ የሚመጣ። ሞትን ያህል ክፉ ነገር ነው ይዘን የምንዞር። ስለዚህ ለኃጢአትና ለክፉ ምኞት ቦታ ባለመስጠት ሕይወታችንን በቅድስናና በንጽህና ማቆየት ይገባናል። አይገባንም ይመናል። ሕይወታችንን በንጽህና በቅድስና ስናቆየው የእግዚአብሔር ማደሪያ እንሆናለን። ቃሉን ከልባችን እንሰማለን። ለቃሉ እንኖራለን። ለቃሉ በመኖር ደግሞ ምን ያስፈልጋል? መዘጋጀት ያስፈልጋል። አያችሁም ይመናል። ተዘጋጅቶ መኖር በኖህ ዘመን የነበረውን አለ። በኖህ ዘመን የነበረ ወቅቶችን ነው እየነገረን ያለ። ያለፉትን ወቅቶች፣ እነዛን ክፉ ወቅቶች፣ ሕዝብ ተሽመድምዶ የወደቀባቸውን ወቅቶች፣ ሕዝብ ራሱን ያጣበትን ወቅት፣ መከራ ሲመጣ መላምት አያድንም ይመናል። መከራ ሲመጣ የሚያድን ጾምና ጸሎት ነው። መከራ ሲመጣ ወደ እግዚአብሔር መቅረብ ነው የሚያድነን። ስለዚህ በኖህ ዘመን የነበረውን የሞራል ውድቀት ዛሬ ቆም ብለን ማሰብ አለብን ይመናል። በኖህ ዘመን የተደረገው ዛሬም እየተደረገ ስለሆነ ነው። በኖህ ዘመን የተከናወነው ዛሬም እየተከናወነ ስለሆነ እንደውም ከዚያ ይበልጣል ዛሬ የሚከናወነው። የማን ምሕረት ባይኖር? ኧረ ንገሩኝ፣ የማን ምሕረት ባይኖር? አቤት የእግዚአብሔር ምሕረት ባይኖር? አዎ በኖህ ዘመን ከተደረገው በሰዶምና በገሞራ ዘመን የተደረገው ከዚያ ጥፋት ይበልጣል ዛሬ የኛ ጥፋት። ከዚያ ጥፋት ይበልጣል ዛሬ የኛ በደል፣ እግዚአብሔርን ያስቀየምንበት፣ ከእውነት ቦታ የወጣንበት፣ እርስ በርሳችን ያልተማመንበት ከዚያ ዘመን ይበልጣል። የኖህ ዘመን የነበሩ ሰዎች ግድ የለሽ ነበሩ። መብላትና መጠጣት መጨፈር ብቻ ነበረ። ዛሬ ከዚያ ይበልጣል መብላትና መጠጣቱ፣ ጭፈራው። የሚገርም ነው። በየትኛውም ቦታ ስትሄዱ ሰው ተሰልፎ ነው የሚበላ። መብላቱን እየተቃወምኩ አይደለም ይመራል። አዎ ያለ መብል ያለ መጠጥ መኖር አንችልም። የዕለት ተዕለት መኖሪያችን መብልና መጠጥ ስለሆነ ስለዚህ ሁልጊዜ መብልና መጠጥን ስናስብ ለጌታ መምጣት ግን እንዴት ሐሳብ ይጠፋብናል። ለጌታ መምጣት ይህን ዓለም ለማሳለፍ ለመጠቅለል ዛሬ እናንተ የምንንቀሳቀስበት ሰማዩ እንደ መጋረጃ ይጠቀለላል ምእመናን። ስለዚህ ያን ዘመን ምእመናን በሕይወት ኑሯችን ሁሉ ለቁሳዊ ነገር ብቻ ከመጨነቅ ይልቅ መንፈሳዊ ሕይወታችንን መጠበቅ ግን ግዴታችን ነው ምእመናን። ውዴታ ብቻ አይደለም፣ ግዴታችን ነው። መንፈሳዊ ሕይወታችን ሊያስጨንቀን ይገባል። ንስሐ ለመግባታችን ሊያስጨንቀን ይገባል። ምጽዋት አለመስጠት ሊያስጨንቀን ይገባል። አስራት አለመውጣታችን ሊያስጨንቀን ይገባል። ነጠላ ብቻ ለብሶ ወዲያና ወዲህ ማለት አይደለም። መንፈሳዊ ሕይወታችን ሲደቅ በመንፈሳዊ ሕይወታችን ግድ የለሽ ስንሆን ይሄ ያላስጨነቀን ሌላ ምን ሊያስጨንቀን ይገባል? ይመናል። ይሄ ሊያስጨንቀን ይገባል። የኖህ ዘመን ሰዎች ለፈጣሪ ማስጠንቀቂያ የፈጣሪ ትእዛዝ ለፈጣሪ ትእዛዝ ግድ የለሽ እንደሆኑ ሁሉ ዛሬ ዓለም እንደዛ ዘመን ለፈጣሪ ትእዛዝ ለእግዚአብሔር ቃል ለቅዳሴው ለውዳሴው ለወንጌሉ ግድ የለሽ ሆነናል።
ግዴለሾች ግን እየተባልን ያለ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ንቁ፣ ጠብቁ። የጌታን መምጣት ችላ ሳንል በንስሐ መኖር ይገባናል። እናንተና ካህኑ መገናኘት ይገባል። ምእመናን፣ አንድ ክርስቲያን ለካህን ጀርባውን ሰጥቶ መሄድ ይገባል። ዓለም የናቀው ካህን የእግዚአብሔር አስታራቂ ነው። እናንተ የምትንቁት ካህን ከእግዚአብሔር ጋር የሚያስታርቅ ነው። ኃጢአታችሁን በደላችሁን ሁሉ ድሌት የሚያደርግ ነው። ከኃጢአታችሁ ከበደላችሁ ሁሉ ናዞ ድንግል የሚያደርግ ነው። ይህን ካህን ዓለም ለምን ይጠላዋል? ስለዚህ ይህን ማወቅ አለብን ምእመናን። በንስሐ መኖር ይገባናል። ዓለም ይዘፍናል። አሸሸ ገዳዬ ነው። አሸሸ ገዳዬ ምን እንደሚያመጣ ታየዋለህ። ምን እንደሚያመጣ ታየዋለሽ። ዛሬ ሰማይ ደርቆ የምናይበት ሰዓት አይደለም ምእመናን። ያን ያመጣው ምንድን ነው? አለመፋቀራችን፣ አንድ አለመሆናችን፣ ንስሐ አለመግባታችን፣ አለመዘጋጀታችን። ነገ ዛሬ አምና የተዘራውን ነው ዛሬ የምንበላ። ዘንድሮ ካልተዘራ ከርሞ የሚበላ የለም ምእመናን። ከጸለይንስ ንስሐ ከገባንስ መመጠኛኘቱን ትተን በወንዝ በጎራ ከመከፋፈል ወጥተን ለእግዚአብሔር መንግሥት እጃችን መስጠት አለብን፣ ወደንም ጠላንም ማለት ነው። ስለዚህ ሰዎች የጌታን መምጣት ችላ እንዳይሉ በንስሐ መኖር ያስፈልጋቸዋል። ለእያንዳንዱ አማኝ፣ ለእያንዳንዱ ክርስቲያን በየቀኑ በጸሎትና በንስሐ በመትጋት የክርስቶስን መምጣት መጠባበቅ አለበት። ክርስቶስ ይመጣል ዝም አይል። ክርስቶስ ይወርዳል ይወለዳል ብለው ነቢያት ሲያስተምሩ ይወርዳል ይወለዳል ያሉትን ቢገሉም የተለያየ ጸዋታው መከራ ቢያደርሱባቸው የክርስቶስን መምጣት ግን የነሱ መገደል የገዳዮቹ መግደል አላቆመው። ተዘጋጅታችሁ ኑሩ ነው የተባለ። ቀጣይነት ባለው ዝግጅት ተዘጋጅተን መኖር ያስፈልጋል። አለበለዚያ ግን ነቅተን ካልኖርን፣ ነቅተን ካልጠበቅ ሌባ በየትኛው ሰዓት መጥቶ ቤታችን እንደሚዘርፍ ብናውቅ ኑሮ ነቅተን እንጠብቅ ነበረ። ነገር ግን የእግዚአብሔር የምጽአት ቀን መምጫዋ ከአባት በቀር ማንም ሰው ያውቃታል። ከእግዚአብሔር አብ ብቻ በቀር ከእግዚአብሔር አብ ብቻ በቀር ሲል ወልድና መንፈስ ቅዱስ የማያውቁ ሆነው አይደለም። ከሰው ለመለየት ነው፣ ከፍጡር ለመለየት ነው። የሰማይ መላእክትም እንኳን አያውቁም። ታዲያ የሰማይ መላእክት ካላወቁ እኛ እንዴት እናውቃለን? እኛ ማን እንደሚከዳ ምን እንደሚገጥመን የማናውቅ ሰዎች ስለ ጌታ መምጣት ተረት ማውራት ምን ያደርጋል? ተዘጋጅታችሁ ኑሩ ነው የተባለ። ድልዋን ይክመለዋሩ ተዘጋጅታችሁ ኑሩ። በጾም በጸሎት ተዘጋጁ። ኃጢአታችሁን ተናዘዙ። ምእመናን፣ የምንናዘዝበት ሳናጣ፣ የምንሰግድበት ክርስቲያን ሳናጣ፣ የሚያስተምሩ መምህራን ሳናጣ። ስለዚህ ንቁ። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ ተብለናል። ተዘጋጅተን እንድንኖር እግዚአብሔር ሁላችንን ይርዳል። በሰማነው ቃል ላይ 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ዜጎች እንድንሆን እግዚአብሔር ሁላችንን ይባርከን። በሰማይ ጽድቁን በምድር ወርቁን እግዚአብሔር አምላካችን ያድለን። ያቀው መከራ ሁላችንን ይሰውረን ይጠብቀን። አገራችን ሰላም ያደርግልን። ዝናበ ምሕረቱን ይላክልን። እስኪ ብድግ በሉ ተነሱ።